በነብያችን ሰለላሁ ዐለይሂ ወሰለም ያመነች የመጀመሪያዋ ሴት ማን ነው? ኸዲጃ ረዲየላሁ ዐንሃ። አንተ ፈጠንክ በደፍ ፈጣን። ለነብዩላህ ዳውድ የወረደው መጽሐፍ ምንድነው? ዘቡር። የያህያ ዐለይሂ ሰላም አባት ማን ተብሎ ይጠራል? ያህያ ዐለይሂ ሰላም ዘከሪያ ዐለይሂ ሰላም። ቁርአንን በመቅራት ላይ ሳለ የተገደለው ኸሊፋ ማን ነው? ዑስማን ረዲየላሁ ዐንሁ ነው። የረሱል ሰለላሁ ዐለይሂ ወሰለም አገልጋይ የነበረችዋ ሀበሻዋ ሴት ማን ነች? ኡሙ አይመን። የጀሃነም በሮች ስንት ናቸው? ቶሎ በል። ሰባት። ረሱል ሰለላሁ ዐለይሂ ወሰለም በጁሙዓ ቀን አድርጉ ካሉት ነገሮች ውስጥ ሁለቱን ጥቀስ። ገላ መታጠብ ሱሱና ነው። አርጉ ብሎ ከነገሩን ውስጥ ማለት አርጉ ይጠቅማቸዋል ብሎ ከነገሩን ነገሮች ውስጥ በጁሙዓ ቀን ከምናደርጋቸው ነገሮች ውስጥ በጣም ከሚጠቅሙን ሱረቱል ካህፍ መቅራትና በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማድረግን ነው። ረሱል ሰለላሁ ዐለይሂ ወሰለም ልጁ የከፈረበት ነብይ ማን ነው? ልጁ የከፈረበት ነብዩላህ ነው። ጎበዝ አልሐምዱሊላህ። ከመላእክቶች ውስጥ ጥሩምባ ነፊ የሆነው ማን ነው? ኢስራፊል። ከረሱል ሰለላሁ ዐለይሂ ወሰለም አጎቶች ውስጥ ሶስት ጥቀስ። አብዱልሙጠሊብ አይደለም። ሐምዛ። እሺ። አባስ። እሺ። አቡ ጣሊብ። ለመጀመሪያ ጊዜ ቢስሚላሂር ረህማኒር ረሂም ብሎ የጻፈው ነብይ ማን ነው? ለመጀመሪያ ጊዜ ቢስሚላሂር ረህማኒር ረሂም ነብዩላህ ሱለይማን። ጎበዝ አልሐምዱሊላህ። የኑህ መርከብ ያረፈበት ተራራ ምን ተብላ ትጠራለች? በለው አያቆሚ ተራራው በለው አልጁዲ